ሌላ ነገር ውስጥ ከምገባ እንደዚህ ይሻለኛል ማለት ነው። ልጆችን የማይቀማኝ ከሆነ ተገናኝተን ልጆችን እኔ የማሳድጋቸው ከሆነ ልጆችን ለምን ከዚህ በፊት አዩ አንቺ ታሳድጋቸዋለሽ ብሎኛል ብላለች። ገና ደግሞ አንድና አንድ እንዲረሳ የማልፈልገው ነገር ሰይድ ደብቆት የወለደው ልጅም አለ። ነገ አሁን የኔን ነገር ስለሚያስተካክል ነው እንጂ ሰይድ በወለዳቸው ልጆች እንግዲህ ልጅ እዛ ጋር ኳኳኳኳኳ እያደረገች ነው ማለት ነው። እና እዚህ ጋር ቁጭ ብላ እያንኳኳች ነው ቁጭ ብላ ማለት ነው። እና አስረሳችኝ፣ ወሬን ሁላ ነው ያስጠፋችኝ። ምንድን ነው እሱ እንዳይረሳ ነው። አሁን ሰይድ የኔን ካስተካከለ የኔን ደግሞ ልጁን ማንጣቱ አይቀርም ከሆነ ደግሞ ሚስቱንም ላግባት ሐላል አድርግ ማለት አይቀርም ማለት ነው። ስለዚህ እኔ ሳስበው ራሴን በደንብ በአሁኑ እንደዚህ በሚሄድበት ሰዓት በደንብ ከራሴም ጋር እያወራሁኝ እኮ ነው፣ ቪዲዮም እየሰራሁ ራሴንም እየጠየኩ ነው ማለት ነው። ስለዚህ እኔ ራሴን ስጠይቀው ከሰይድ ጋር አብሮ የመኖሩ ነገር በቃ ምንም እንትን የለኝም፣ በቃ አልችልም አብሬ መኖር ማለት ነው። ስለዚህ ከዚህ ሁላ ነገር እና የዛሬውን ኮመንት ራሱ ዛሬ የለቀኩትን ቪዲዮ እያየሁኝ ነበረ፣ ኮመንታችን እያነበብኩ ነበረ። ግማሾቻችሁ ይቻላል፣ ግማሾቻችሁ አይቻልም የምትሉም አላችሁ። አንድ ባል ካገባባት በቂ ምክንያት ነው። ሁለተኛ ሚስት መሆን አልፈልግም ካለች መለየት መፍቷ ነው። እንደዚሁም ደግሞ የመለየት መፍት የላትም እስካስተዳደር ድረስ አብራ መኖር ግዴታዋ ነው የምትሉም አላችሁ። ግን እኔ በዚህ ዙሪያ በቃ ኮመንት ላይ አንድ ቃል ስላላገኘው ማለት ነው እኔ ራሴ ፈተዋ ጠይቄ ብላችሁኛል። ጠይቄ በዛውም ለእናንተ መልሱን በደንብ የተረጋገጠ እርግጠኛ የሆነ መልስ ይዤላችሁ ሌላ ቪዲዮ ስሰራ እሱንም መልስ አንድ ላይ እሰራላችኋለሁ ማለት ነው። መልሱን የተረጋገጠ ነገር ይዤ ለመምጣት ስለፈለኩ ነው ማለት ነው። እና ምንድነው ሰይድ ጋር አሁን ስጠይቅ የፍቺው ነገር ሐላል ከሆነ መፍትሄ ከሆነ አብሬ የመቀመጡ ነገር በቃ 0% ነው ማለት ነው። ግን አዩ እንዳለችው ሰይድ ልጆችን ቀምቶ ለአዩ የማይሰጣት ከሆነ አንቺ አታሳድግም። እኔ ይሄ መካሰስ ምናምን የሚባለው ነገር በጣም ነው የምጠላው፣ አልወድም ወላሂ ከሰው ጋር መካሰስ ማለት ነው። እና እንደዚህ አይነት ነገር ጣጣ ውስጥ የማይከተኝ ከሆነ መጀመሪያም ለልጆች ብዬ ነው እንጂ ብቻዬን በሆን ምንም አያደርገኝም። እገናኛለሁ ፊት ለፊት ቁጭ አድርጌ አልፈልግም በቃ የኔ እናንተ ነገር አብቅቷል ማለት እችላለሁ ማለት ነው። ግን እኔ ለልጆች ብዬ ነው። ስለዚህ በእናንተ ፊትም የምጠይቀውን በቃ ልጆቼን እኔ ራሴ ያሳድጋለሁ፣ እሱም ከሚስቶቹ ጋር ቁጭ ይላል ማለት ነው። እና ሰይድ ያችንም ወንድ ልጅ የሚወለደችለትን ያምጣትና ከዛው አንድ ላይ አዩ ጋር ይኖር ማለት ነው። እኔ ሁለተኛም ሶስተኛም የመሆን ሀሳብ የለኝም። በቃ እንደው ሲፈጠር በፊት አግባ ስለ የነበረው በቃ የሴት አፍ ነው። እኔ በቃ አልችልም፣ በቃ ባጭሩ ማለት ነው። ሁለተኛ ሚስት የመሆን ሀሳብም የለኝም፣ ማግባት አልፈልግም፣ ሁለተኛ ሚስት ሁኜ መጨመላለቅ አልፈልግም። በቃ ባጭሩ ይሄ ነው እንትኔ። ግን አሁን ሰይድ እኔን እያለ እየተንከራተተ ስለሆነ በጣም ብዙ ሰዎች በቃ እያንከራተሽ ነው ስላላችሁ ማለት ነው። እሱ ግን እኔ እንደማስበው ከሆነ እሱ እየተዝናና ነው። አሁን ሰይድ እዛዚህ ምናምን እየተዝናና ነው፣ አዩ በደንብ እየተዝናና ነው ማለት ነው። ግን ምን ለማለት ፈልጌ ነው አላስቀረጽሻለሁ። እና በአጭሩ ሰይድ ና አዲስ አበባ ነኝ፣ ከጎንደር ውጣ ናና አዲስ አበባ እንገናኝ ማለት ነው። ስትመጣ ደግሞ አዩንኛው ለ3 ደቂቃም ቢሆን ልጆችን አሳይካለሁ ማለት ነው። በአጭሩ ናና እንገናኝ አዲስ አበባ ና። ስልክም አልሰራልኝ አለ። ይህን ቪዲዮ እንደምታየው እርግጠኛ ነኝ። አንተ ባታየው እንኳን የሚያይ ሰው እንደሚነግርህ እርግጠኛ ነኝ። እኔ እዛ አይደለሁም፣ ጎንደር አይደለሁም፣ ባህር ዳርም አይደለሁም። እና ማለት ነው ሰይድ ነገ አሁን አንተ ባህር ዳር ሆቴል መስዬክ የሸወርኩ እንዳይመስል ማለት ነው። እኔ ወላሂ ያለሁት አዲስ አበባ ሆቴል ውስጥ ነው ማለት ነው። ስለዚህ እኔ ነገ አሁን ጨለማ ስለሆነ ነው እንጂ ቀርጽ ነበር። እኔ ውጭ ላይ ልቀርጽ ነበር ያሰብኩት፣ መሸብኝ ከልጆቹ ጋር ማለት ነው። እና እኔ መጀመሪያ ከገባሁ በኋላ ነው እሷም የመጣችው ማለት ነው። ስለዚህ ናና አዲስ አበባ እንገናኝ። የበለጠ እንድታምነኝ ደግሞ ነገ እንትን ስል ስወጣ ለምን ሾርት ሳይሆንም ቀርጬ እለቃለሁ ማለት ነው። ነገ መንገዱን ስሄድ ማለት ነው። ስለዚህ ምንም ነገም ዛሬም ሳትል ብድግ ብለክ ና፣ ሀሳቤን ሳልቀይር እየጠበቅኩ ነው። አዲስ አበባ ና፣ አዲስ አበባ ነኝ ያለሁት ና፣ በእናትህ
እኔ አዲስ አበባ ነኝ። ልጆችንም ማየት ከፈለክ ይሄው እኔ ጋር ናቸው፣ አሳይካለሁ እና ደውልልኝ። የኔ ቆም የእህቴ ቁጥር ታውቀዋለህ አይደለ? በእሷ ደውልላት ታነሳልካለች። ብሎኩን አውጭለት ብያታለሁ ማለት ነው። ደውልላት፣ እሷ በእሷ ስልክ ደውል፣ የእሷን ስልክ ስለምታውቀው በእሷ ስልክ እንገናኛለን፣ እሷ ታገናኘኛለች። ነገ ቁጭ ብዬ ስልኩን ይኸው ልክ እንዲህ ፊት ለፊት ቁጭ አድርጌ በእሷ ስልክ እጠብቅሃለሁ። እንደምትመጣ ተስፋ አደርጋለሁኝ እና ባለህበት ሰላሙን የልጆች አባት በቃ እኔ ምንም እንድትሆን አልፈልግም። ምንም ቢሆን አንተ በቃ የምፈልገውን ነገር ነው አንተ የመረጥከው፣ እኔም የምፈልገውን ነገር ነው የመረጥኩት። ስለዚህ አብሮ ግዴታ እንኳን የልጆች አባት ጠላት እንኳን ቢሆን ምንም እንዲሆን አልፈልግም። ለምን ነገ እነዚህ ልጆች አድርገው በእሷ ምክንያት ነው እንደዚህ ሆነው ቢባል እነዚህ ልጆች ራሱ እኔን አይፈልጉኝም። እና የልጆች አባት ነው። አላህ በሰላም ክፉን ያሰማኝ፣ አላህ ይጠብቅ ሰይድዬ። እና ምንድነው ነው የፈራሁት እዛ ሌባም አይጠፋም፣ ሌባም ሊኖር ይችላል። አንድ ነገር ቢያደርጉት እኔ ድምፁ ጥፍት ሲል በጣም ነው የጨነቀኝ። እኔ እንደዚህ ጨንቀኛል ብዬ አላሰብኩም። በጣም ጨነቀኝ ማለት ነው። ድምፁ ጥፍት አለ። ምንም ነገር እንትን እያለ አይደለም፣ ስልኩ እየሰራ አይደለም። እኔ እና እሱ ብንጣላ ወይ ብንለያይ ወይ መሞት ወይ የሆነ ነገር መሆን የለበትም። የልጆች አባት ነው። ነገ ራሳቸውን ሲችሉ፣ በዛ ላይ ደግሞ ሴት ልጆች ናቸው። ሴት ልጅ ደግሞ የታወቀ ነው አባቷን ነው የምትፈልገው። አሁን ራሳቸውን ስለማይችሉ ራሳቸውን ስለማያውቁ ነው እንጂ ነገ ከፍ ሲሉ አባታችን የት አለው እኛ አባታችን ጋር ነው የምንኖረው ብለው ሊሄዱ ይችላሉ። ስለዚህ አላህ ክፉን ያርቅለት። ምንም ነገር አይንካብኝ፣ ምንም ነገር አይንካባቸው ለልጆቼ ማለት ነው። ይህን ቪዲዮ እንዳየኸው ወይ ደግሞ እንዳያችሁት ለሰይድ ወሬ የምታደርሱ ሰዎች ተሎ ሩጠህና አዲስ አበባ እጠብቅሃለሁ። ልጆችን እውነት ለመናገር ልጆችን በጣም ነው ያስቸግሩት። ትንሿ ሳትቀር ጀሚላ አጢቃ 2 ወር ሆና ነው መሰለኝ። 2 ወር ልክ በ2 ወሯ ነው አጢቃ አሁን 11 ወር ሆኗታል ማለት ነው። በ2 ወሯ ነው ከየመን የሄደው ማለት ነው። በቃ ከዛ በኋላ አይቶን አያውቅም ማለት ነው። በቃ አታየውም አይደለም። እኔ ማማ እንኳን አትለኝም፣ ባባ ነው የምትለው። ፎቶ ሳሳያት እንደዚህ ፎቶ ስታይ ትዝቃለች ሁላ። እኔ በጣም ነው የገረመኝ። ሱብሃንአላህ። እና ጀሚላ ስለምታውቀው ባባ ወይኑ ባባ ትለኛለች ማለት ባባ ይመጣል እያልኳት ነው። እኔ ራሱ ሳስበው ጥሩ እየሰራውኝ አይደለም፣ አባቴ ታለ እያለች እየጠየቀችኝ ማለት ነው። አሁን አፍ በደንብ እየፈታች ነው። ስለዚህ ለልጆቼም ለእኔም ሳስበው እኔ ለእኔ ገና ስላገባ ብዬ ለምን ልጆቼን እጎዳለሁ በሚል ስለዚህ መጥቶ ልጆችን ናና ልጆችን ናና አገናኝ ካለው ልጆችም ባባ ይላል። እጅም አፍ ስለፈታቸው ማለት ነው። ባባ የታለ እያሉ ስለሆኑ እሷ ራሱ በቃ አሳያቸው ምናምን እያለች ነበረ ማለት ነው። ስለዚህ እኔ ሰይድ እኔ ይኸው ፈቅጃለሁ እና እንገናኝ። አዲስ አበባ ነው ያለሁት እና የሆነ ፈቅጃለሁ እንገናኝ ብያለሁ። ልጆችን ላሳይ